ከበረንዳ ዳሪነት ባንዴ የሆሊውድ ድንቅ ተዋናይ ሆኖ 3 ኦስካሮችን አሸነፈ። ይህ ለማመን የሚከብደው ግን እውነተኛ የሮኪ ታሪክ ነው። ኒውዮርክ ውስጥ በድህነት ነበር የሚኖረው። የዕለት ጉርሱን ለማግኘት የግድ ሐሺሽ መሸጥ ነበረበት። በየበረንዳውና በባስ ማቆሚያ ውስጥ ይተኛ ነበር። በመጨረሻ የቀረው ጓደኛው ውሻው ነበር፣ ግን እሱንም በ25 ሸጠው። በሰዓቱ እንኳን ለውሻው ለራሱ ምግብ ማግኘት እጅግ ይቸገር ነበር። አንድ ቀን ግን የቲቪ መሸጫ በር ላይ ቆሞ የቦክስ ግጥሚያ ተመለከተ። ሙሐመድ አሊ ከቹክ ዌፕነር እየተፋለሙ ነበር። ያቺ በብርድ ቆሞ የተመለከታት ፍልሚያ ግን ልብ ውስጥ ትልቅ እሳትን ጫረች። ሌሊት ጸጥ የሚልበትን ሰዓት እየጠበቀ ስክሪፕትን መጻፍ ጀመረ። በቀናቶች ውስጥም ልቡ ላይ የተፈጠረውን ስክሪፕት ጽፎ ጨረሰ። በየስቱዲዮችም እየተዘዋወረ እንዲያነቡትና ፊልሙን እንዲሰሩት ጠየቃቸው። በጣም ብዙዎቹ የማይረባ ስክሪፕት ብለው አጣጣሉበት፣ ግን ተስፋ አልቆረጠም። ደግሞ ደጋግሞ እየተዘዋወረ በየስቱዲዮች ሲጠይቅ ከ1000 ጊዜ በላይ ውድቅ ተደርጎበታል። ግን በውስጡ ትልቅ ተስፋን ሰንቋል። በስተመጨረሻም አንድ ስቱዲዮ ስክሪፕቱን ተቀበሉ። $125,000 ለሚከፍሉትም ሲነግሩት እጅግ ደስ አለው። ግን አንድ ችግር ነበር። የፊልሙን ገጸ ባህሪ ሌላ ሰው ነው የሚተውነው። አንተ አትሆንም አሉት። የሚበላው ላጣና በረንዳ ላይ የሚተኛ ሰው $125,000 ማለት እጅግ ብዙ ነው። እሱ ግን ምን እንደተማመነ አይታወቅም። እኔ ካልተወንኩት በፍጹም አልሸጠውም ብሎ ጥሏቸው ወጣ። በስተመጨረሻም ሌላ ስቱዲዮ እሱ እንዲተውነው ፈቀዱለት። ያለን በጀት ግን እጅግ ትንሽ ስለሆነ ከ35,000 በላይ ልንከፍልህ አንችልም አሉት። ምንም አላቅማማ። ፊልሙ ተሰርቶና ተጠናቆ ሲወጣ ግን ዓለምን ጉድ አስባለ። ሰዎች ፊልሙን ከመውደዳቸው የተነሳ በድጋሜ ለማየት ተሰለፉ። በአንዴ 3 ኦስካርም አሸነፈ። ያኔ ቸግሮት $25 የሸጠው ውሻ ፈልጎ $15,000 መልሶ ገዛው። ሮኪ ፊልም ብቻ ሳይሆን የህይወቱን አቅጣጫ መቀየሪያ ጭምር ነበር በበረንዳዎች ላይ የጻፈው። 1000 ሰው ህልምህን ውድቅ ቢያደርግብህ ተስፋ ቆርጠህ ትተወዋለህ ወይስ እንደ ሮኪ ትታገላለህ?